ሰላም ጤና ይስጥልኝ ውድ የከሁሉ ሚዲያ ተመልካቾቻችን እንደምን አላችሁ? ለምሽቱ የተመራረጡ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ውድ ተመልካቾቻችን ወቅታዊ መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። በቅድሚያ ዋናዎቹን እናስደምጣችኋለን። የአዲስ አበባ ከተማ አስተዳደር በኮሪደር ልማት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽርሐ ምኒልክ ህንጻ ምትክ አዲስ ሁለገብ ህንጻ ገንብቶ በማስመረቅ በዛሬው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። በዝርዝር እንመለከተዋለን። በብፁዕ አቡነ ናትናኤል ተጽፎ ለንባብ የበቃው ሀገረ እግዚአብሔር ቅድስት ትግራይ የተሰኘ መጽሐፍ በትናንትናው ዕለት በመቀለ ከተማ ተመረቀ። ኢትዮጵያ የዩጋንዳን የተፈጥሮ ጋዝን ወደ ውጭ የመላክ እቅዷ በገንዘብ እጥረት ምክንያት ተሰረዘ። ንብረትነቱ የቅድስት ቤተክርስቲያን የሆነው ጽርሐ ምኒልክ ሁለገብ ህንጻ ተመረቀ። የአዲስ አበባ ከተማ አስተዳደር በኮሪደር ልማት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽርሐ ምኒልክ ህንጻ ምትክ አዲስ ሁለገብ ህንጻ ገንብቶ በማስመረቅ በዛሬው ዕለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። በምርቃት መርሃ ግብሩ ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበር ተክለ ሃይማኖት፣ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሽገር ከተማ ሀገረ ስብከት ሊቀ ጳጳሳትና ሌሎች ብፁዓን አበው ሊቀ ጳጳሳት፣ የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤና ሌሎች የአስተዳደሩ ከፍተኛ የስራ ኃላፊዎች ተገኝተዋል። ቅዱስነታቸው ተገኝተው ባስተላለፉት መልእክት የከተማ አስተዳደሩ በገባው ቃል መሰረት ህንጻውን አጠናቆ በማስረከቡ አመስግነው ሌሎችም መንግስት እየሰራቸው የሚገኙ በኮሪደር ልማት የተያዙ ቦታዎች አጠናቆ እንዲያስረክብ አሳስበዋል። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ እንደተናገሩት ቅድስት ቤተክርስቲያን የጀመረችውን የልማት ስራ ለማጠናከር የመንግስት እገዛ ያስፈልጋል ያሉ ሲሆን ይህ ደረጃውን የጠበቀው የጽርሐ ምኒልክ ህንጻ ተሰርቶ ቤተክርስቲያን መረከቧ የጀመረችውን ልማት ያጠናክራል ብለዋል። አክለውም ለልማቱ መንግስት ስለሚተገብራቸው የተለያዩ ፕሮጀክቶች ቅድስት ቤተክርስቲያን እንደምትተባበር ተናግረዋል። የአዲስ አበባ ከተማ አስተዳደር ክብርት አዳነች አቤቤ በበኩላቸው ከዚህ ቀደም የነበረውን ህንጻ አስተዳደሩ ባስቀመጠው ህንጻዎች ደረጃ መሰረት አፍርሶ ለመገንባት ለቤተክርስቲያኒቱ ያቀረበው ጥያቄ ተቀባይነት በማግኘቱ የቀድሞውን ባለ 5 ወለል የነበረውን ህንጻ ወደ ባለ 7 ወለል በማሳደግ ገንብቶ ማስረከቡን የገለጹ ሲሆን መንግስት ለጀመረው የኮሪደር ልማት ምሳሌ የሚሆን ተግባር ፈጽሟል ሲሉ አድንቀዋል። በመጨረሻም በቅዱስነታቸው ቃለ ምዕዳንና ቃለ ቡራኬ የምርቃት ስነ ስርዓት ተጠናቋል። በብፁዕ አቡነ ናትናኤል ተጽፎ ለንባብ የበቃው ሀገረ እግዚአብሔር ቅድስት ትግራይ የተሰኘ መጽሐፍ በትናንትናው ዕለት በመቀለ ከተማ ተመርቋል። ደራሲው ብፁዕ አቡነ ናትናኤል በምረቃው ላይ ባደረጉት ንግግር ለመጽሐፉ ሀገረ እግዚአብሔር ቅድስት ትግራይ የሚል ርዕስ የሰጡት ትግራይ ቅዱሳንን ያፈራች ምድር በመሆኗ ነው ብለዋል። በመጽሐፉ ዙሪያ የዳሰሳ መጽሐፍ ያቀረቡት መጋቢ ስርዓት ገብረ ሐዋርያ ገዳይ እንደተናገሩት የዚህ መጽሐፍ ዋነኛ ዓላማ በትግራይ ክልል ያሉ ቅዱሳንን ማጉላት መሆኑን በመጥቀስ ከ1000 በላይ የቅዱሳን ገድሎችን ከማካተቱን በተጨማሪ ሌሎች የታሪክ መጻሕፍትን በማጣቀሻነት እንደተጠቀሙ ጠቁመዋል። ይሁንና ከመጽሐፍ ቢስተካከሉ ያሏቸውን ነጥቦች ለታዳሚዎች አቅርበዋል። ብፁዕ አቡነ ናትናኤል በበኩላቸው ይህ መጽሐፍ ገና በቅጡ ሳይነበብ ርዕሱን ብቻ በመምዘዝ ከፖለቲካ ጋር አያይዘው በማህበራዊ ሚዲያ ወቀሳ የሚያቀርቡ ወገኖች እንዳሉ አንስተዋል። ይሁን ርዕሱ ከፖለቲካ አስተሳሰብ ጋር እንደማይገናኝና ሀገረ እግዚአብሔር ቅድስት ትግራይ ሲሉ ርዕስ የሰጡት ትግራይ ቅዱሳንን ያፈራች ምድር በመሆኗ እንደሆነና ስህተትም እንደሌለበት ተናግሯል። በመጨረሻም ብፁዕ አቡነ ናትናኤል 4 ጊዜ በክህነት የወለዱኝ አባቴ ናቸው ላሏቸው ለመቀሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ ያላቸውን ከበሬታ በመግለጽ የመጽሐፉ ምረቃ ኮሚቴ አባል ሆነው በማገልገላቸው ምስጋናቸውን ችሯቸዋል። ብፁዕ አቡነ ናትናኤል ለሁመራ ሀገረ ስብከት ሊቀ ጳጳስ ሆነው የተሾሙ ከዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማፈንገጥ የራሱን ሲኖዶስ በማቋቋም በመንበረ ሰላም ከፍተኛ ቤተ ክህነት ነው። በመቀሌ ሀገረ ስብከት ስብከተ ወንጌል አድራሻ በተካሄደው ምረቃ ስነ ስርዓት ላይ ብፁዕ አቡነ ኢሳያስ፣ ብፁዕ አቡነ ዮሐንስ፣ ብፁዕ አቡነ አረጋዊ፣ የቅዱስ ፍሬምናጦስ፣ አባ ሰላም ካሳቴ ብርሃን መንፈሳዊ ኮሌጅ አመራሮች፣ የመቀሌ አብያተ ክርስቲያናት አስተዳደሮች፣ ሊቃውንት ቤተክርስቲያናት፣ የሰንበት ትምህርት ቤቶች አባላትና ምዕመናን ተገኝተዋል። ኢትዮጵያ የዩጋንዳን የተፈጥሮ ጋዝ ወደ ውጭ የመላክ እቅዷ በገንዘብ እጥረት ምክንያት ተሰረዘ። መንግስት ከኡጋንዳ ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላክ
እቅዱን የገንዘብ እጥረትና የተግባራት መጓተትን በመጥቀስ በይፋ ሰርዟል። በኢትዮጵያ ኢነርጂ አውትሉክ 2025 የተረጋገጠው ይህ ስረዛ በሀገራዊ የኢነርጂ ፖሊሲ ውስጥ ትልቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም እየተሸጋገረ መሆኑን ያመለክታል ሲል ሪፖርተር እንግሊዝኛ ጋዜጣ ዘግቧል። የኢትዮጵያ መንግስት በኡጋንዳ ክልል የታቀደውን የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋውን የቧንቧ መስመር ፕሮጀክት ሰርዟል ሲል ሪፖርተሩ ገልጿል። በውሃና ኢነርጂ ሚኒስቴር፣ በኢትዮጵያ ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኢነርጂ ባለስልጣን በጋራ የተዘጋጀው ኢነርጂ አውትሉክ የፕሮጀክት ፋይናንስን በማግኘት ረገድ ያሉ ችግሮችንና የፕሮጀክቱ ተግባር መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲያደርስ አስተዋጽኦ ማበርከታቸውን ያስረዳል። 767 ኪሎ ሜትር የሚዘረጋውና በመጀመሪያ በአመቱ 460 ፔታጆል ጋዝ ለማስተላለፍ ታስቦ የነበረው ይህም ከኢትዮጵያ አጠቃላይ የመጨረሻ ኢነርጂ ፍላጎት 25 በመቶ ጋር እኩል የሆነው የታቀደው የቧንቧ መስመር በፈረንጆች 220 መጀመሪያ ላይ መሰረዙ ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ።